እግዚአብሔር ይመስገን። እንዴት ነሽ? እናንተ እያላችሁ ማን ነው አንቺ እያለሽ ይሄን የመሰለ ቤት እንግዲህ በ226 ካሬ ላይ ያረፈ ቆንጆ ቤት ይዘርላችሁ መጥተናል። እኛም እግዚአብሔር ይመስገን ሰላም ነው አለን። እንግዲህ እንደምታዩት ቪው የሜክሲኮ ቪው ቆንጆ ቪው ነው ያለን ማለት ነው። እስቲ ያሳይልኝ። ይሄን የመሰለ ቪው ጋር ነው የምንሰጣችሁ። እግዚአብሔር ይመስገን። ይሄ ደግሞ እንደምታዩት ሰፋ ያለው ሳሎናችን እዚህ ጋር ቆንጆ ኦፕን ኪችን አለ። በዛ ጋር ደግሞ ክሎዝ መደረግ ይችላል ማለት ነው። እዚህ ጋር ደግሞ የመጀመሪያው ማስተር ቤድሩማችን አለ ማለት እንደምታዩት ቆንጆ በተባለ ጥራት ባለው ዕቃ ነው የተሰራው ማለት ነው። እዚህ ጋር ደግሞ ይሄ መኝታ ቤታችን ነው። ይሄ ደግሞ ባልከኒያችን ነው ማለት ነው። ራሳችን የግላችን እግዚአብሔር ይመስገን። እዚህ ጋር ደግሞ ቆንጆ የልጆች መኝታ ቤት አለን ማለት ነው። ለልጆች ተብላ ተመጥና የተሰራች መኝታ ቤት ናት እንደምታዩት ቆንጆ። በዚህ ጋር ደግሞ የመጀመሪያው ኮመን ባዝሩማችን አለ። እዚህ ጋር ደግሞ ሶስተኛው ቤድሩማችን አለ ማለት ነው። ሶስተኛው ቤድሩማችን ይሄን ይመስላል። እግዚአብሔር ይመስገን ይሄ ነው እና ይሄን ከፈለግሽ እንግዲህ ሰርባለው ስልክ ደውልኝ። እናንተም ከፈለጋችሁ ደውልኝ። እግዚአብሔር ይመስገን።